አንተ እኮ የቆመውን ቁረጥ የተኛውን ፍለጥ የምትል እንደ ተራ እንደ ምናምንቴ ሰው ልብሰ መንግስትህን አውልቀ በታቦት ፊት ትዘምራለህ እንዲህ አለችው። ሜልኮል አላት አሁን የምዘምርለት ጌታ ከረኝነት ስፍራ አንስቶ የእስራኤል ንጉሥ ያደረገኝ ነው። ከዋሻ ውስጥ አውጥቶ ሰገነት ላይ ያቆመኝ ነው። ገና መቼ ዘመርኩለት፣ ከዘመርኩለት በላይ እዘምርላታለሁ አለ። ክብር ምስጋና ለአምላካችን። ክርስቲያኖች፣ የእግዚአብሔር ልጆች፣ ሰው ሞተ የሚባለው ጸሎት መጸለይ ያቆመለት። ለምን? ጸሎት ማለት ከእግዚአብሔር ጋር መነጋገር፣ ከእግዚአብሔር ጋር ማውራት። ስለዚህ ሰው ከእግዚአብሔር ጋር መነጋገሩን አቆመ ማለት በቁሙ ሞቷል ማለት። ቤተ መቅደስ ተከፈተ ይላል። የሁላችሁ መቅደስ በምድር ብቻ አይደለም፣ መቅደስ በሰማይም አለ። ታቦት በምድር ብቻ አይደለም፣ ታቦት በሰማይም አለ። ካህናት በምድር ብቻ አይደለም ያሉት፣ ካህናት በሰማይም ካህናት አሉ። ዕጣኑ በምድር ባለችው ቤተ መቅደስ ብቻ አይደለም ይታጠነው፣ በሰማይ ባለችውም ቤተ መቅደስ ዕጣን ይታጠናል። አመስግኑት። የተዋሕዶ ልጆች ያደረገ ዮሐንስ ማለት የስሙ ትርጉም ደስታ ከድላ። ምን ማለት ነው ትርጉሙ? ደስታ። ስም ስታወጡ ከመጽሐፍ ቅዱስ ላይ ማውጡ። አንዳንድ ጊዜ አሁን ባልጠፋ ስም አሸብር ይባላል። አንድ ጊዜ ለአገልግሎት ወደዚህ ወደ ሰሜን ሄጄ ነበረ። ሰንበት ተማሪዎች ዓመታዊ ጉባኤ እና ከመኪና ወርደን ወደ ቤተክርስቲያን እየሄድን ሮጦ መጡ ሰንበት ተማሪዎቹ። ከትከሻችን ላይ ሻንጣውን ነጠቁ። ስምህ ማን ነው ብዬ ስለው ውቃው ይባላል። የአባት ስም ማን ነው ስለው ደብልቀው። አሁን ባልጠፋ ስም እናት ልጇን ውቃው ትላለች። ስምን መልአክ ያውጣው ትላለች። ስምን መልአክ ያውጣው። አሁን መልአክ ነው ውቃው ብሎ ያውጣ። ጸሎታችሁን በወረቀት እየጻፋችሁ ቅርጫት የመሰለ ነገር ውስጥ አስቀምጡትና ከዓመታት በኋላ እዛ ቅርጫት ውስጥ ያለውን ወረቀት ገልብጣችሁ እያንዳንዱን አንብቡት። ሁሉም ጸሎት ተመልሶ ሕይወት ውሳኔ ትፈልጋለች። ዛሬ ወስኑ። የእኛም ጸሎት መሰማቱ ስለማይቀር ጸሎታችንን እንዳናቋርጥ አምላካችን እግዚአብሔር ሁላችንን ይርዳል። አሜን። የገዳማት አስተዳዳሪዎች፣ እጅግ የተከበራችሁ በአገልግሎት የምትመስሉኝ መምህራነ ወንጌል፣ ለአገልግሎት ወደዚህ የመጣችሁ ክቡር ዘማሪያችን ሊቀ መዘምራን ፍራኖን፣ ተወዳጇ እህታችን ዘማሪት ምርትነሽ ጥላሁን፣ የነገዋ ቤተ ክርስቲያን ተረካቢ የምትሆኑ የሰንበት ትምህርት ቤት ተማሪ ወጣቶች፣ በዚህ ቅድስና ስፍራ ላይ ቃሉን ለመስማት በጥምቀ መለኮት ቅዱስ ዮሐንስን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። እግዚአብሔር ይመስገን። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታ ሁሉ ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። አሜን። የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የብጽዕተ ብፁዓን የድንግል ማርያም የወላዲት አምላክ አማላጅነት አይለየን። አሜን። በዛሬው ቀን በቤተ ክርስቲያናችን መታሰቢያው ከሚደረግለት ከመጥምቀ መለኮት ከቅዱስ ዮሐንስ ረድኤትና በረከት አምላካችን እግዚአብሔር ሁላችንንም በቸርነቱ ያሳትፈን። አሜን።
የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዶ ይሆንልን። አሜን። ወደ ትምህርቱ ከመሄዴ በፊት እጅግ የምወዳቸው በጣም የማከብራቸው አባቶቼ ከብዙ ዓመታት በፊት ያየኋቸው ዛሬ በዚህ በወጣትነት ለቤተ ክርስቲያን 38ኛ ጉባኤያችን ላይ ስላየኋቸው እጅግ ደስታዬን መግለጥ እፈልጋለሁኝ። እንደው እቺን ቀን የሰጠን በፍቅር ተሰብስበን እግዚአብሔርን እንድናመሰግን ቃሉን እንድንሰማ የረዳንን እግዚአብሔር ላስቸግራችሁ ሁላችሁም ከፍ ያለ ምስጋና ከልባችሁ ለእግዚአብሔር እንድታቀርቡ ፈልጋለሁ። እስኪ ድገሙና ከልባችሁ እግዚአብሔርን አመስግኑ። ይህንን ፍቅር ያሳየን በቤቱ የሰበሰበን አምላክ ለሶስተኛ ጊዜ እስኪ አመስግኖት ክብር ምስጋና ለስሙ። እኔ ለመታዘዝ ነው የቆምኩት። ከኔ በጸጋ የተሻሉ አባቶቼ መምህራን ከኋላ እንዳሉ አምናለሁ። ለመታዘዝ ብቻ ነው የቆምኩት። እግዚአብሔር ቀሪ በሆነ ሰዓት ሁላችንን እንዲናገረን፣ በቃሉ እንዲያሳርፈን፣ እንዲያጽናናን፣ ባችንን እንዲያብስልን የሱ ቅዱስ ፈቃዶ ይሆንልን። በሚኖረን ቀሪ ሰዓት እግዚአብሔር እንደረዳንና እንደፈቀደልን መጠን ይህ የምንማማርበት የትምህርታችን ርዕስ የሚሆነው ጌታ በተመለከተበት ወራት እንዲህ አደረገልኝ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በሉቃስ ወንጌል በምዕራፍ 1 ቁጥር 24 ላይ ጌታ በተመለከተበት ወራት እንዲህ አደረገልኝ። ርዕሳችን ይሄ ነው። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት እንደ ቤተ ክርስቲያናችን ስርዓት መሰረት በየዓመቱ ሰኔ 30 ቀን የመጥምቀ መለኮት የቅዱስ ዮሐንስን ዓመታዊ የልደት በዓል እያከበርን ያለን። በዚሁ መሰረት ወቅቱን፣ ጊዜውን፣ ዕለቱን የዋጀ ትምህርት መማር እንድንችል ይህን ርዕስ ከመጽሐፍ ቅዱሳችን ላይ መርጠነዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያደለ አሜን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል ሁላችንም በህብረት ለመናገር ራሳችንን እናዘጋጅ። ጌታ በሉ እስኪ። ግቢ ውስጥ ጠጠር መጠያ የለም። ደስ ትላላችሁ። ከዚህ ስትታዩ ድምፃችሁ በጣም አነስተኛ ነው። የእግዚአብሔርን ቃል የሚናገር አንደበት ይባረካል። ስለዚህ ለመባረክ ስትሉ በርዕስነት ያነሳነውን ኃይለ ቃል ከኔ ቀጥላችሁ ድምፃችሁን አሰምታችሁ ለመናገር ሁላችሁም ራሳችሁን አዘጋጁ። ጌታ በሉ እስኪ። ጌታ በተመለከተበት ወራት እንዲህ አደረገልኝ። እግዚአብሔር በዚህ ርዕስ ሁላችንን እንዲያስተምረን የእሱ መልካም ፈቃዶ ይሆንልን። አሜን። የትምህርቱ መሰረታዊ ዓላማ የሚሆነው ይህን ታሪክ መተረክ አይደለም። የትምህርቱ መሰረታዊ ዓላማ የሚሆነው እግዚአብሔር ሁሉን እንደሚመለከት ማሳየት፣ እግዚአብሔር ሁላችንን እንደሚጎበኘን ማሳየት፣ እግዚአብሔር ወደ ሁላችን ዘንበል እንደሚል፣ እግዚአብሔር ሁላችንን እንደሚያስበን ማሳየት ነው የትምህርቱ መሰረታዊ ዓላማ።
አንድ ጊዜ ወደ ኋላ መለስ ብለን ባጭሩ ታሪኩን እናየዋል። አባቶቻችን ነገርን ከስሩ ውሃን ከጥሩ ይላሉ። በሉቃስ ወንጌል በምዕራፍ 1 ቁጥር 5 ጀምሮ እንዲህ ተብሎ ተመዝግቧል። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ ይላል። ዘካርያስ ማለት እግዚአብሔር አይረሳም አይዘነጋም ማለት። የሚስቱ ስም ኤልሳቤጥ እየተባለ ይጠራል። ኤልሳቤጥ ማለት ደግሞ የእግዚአብሔር ሽቱ ማለት። ዝቅ ብሎ ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። በእግዚአብሔር ፊት ምን ነበሩ? ሁለቱም ባልና ሚስቶች በጌታ ሕግና ትእዛዝ ያለ ነቀፋ በእግዚአብሔር ፊት ጻድቃን ነበሩ። ጻድቅ ማለት እውነተኛ ማለት። ሁለቱም ጻድቃን ነበሩ አለና ኤልሳቤጥ መካን ነበረች፣ ልጅ አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበረ ይላል። ከሴቶች የሚሆነው ልማድ ተቋርጦባት ነበረ። ሙቀት፣ ልምላሜ ኤልሳቤጥ ተለይቷት ነበረ። በጣም የሚገርማቸው ከላይ ስለ ጽድቃቸው፣ ስለ ቅድስናቸው በጌታ ፊት ያለ ነቀፋ የሚሄዱ እንደሆኑ ጸሐፊው ይተርክና ኤልሳቤጥ ግን መካን ነበረች ይላል። አሁን አንዳንድ ሰዎች ጥያቄ ያነሳሉ እዚህ ጋር እንዴት ጻድቃን ከሆኑ በጌታ ሕግና ትእዛዝ የሚመሩ ከሆኑ እንዴት መካንነት ሊገጥማት ቻለ? ኤልሳቤጥ እንዴት መከራ ፈተና ሊገጥማቸው ቻሉ? ከኃጢአት ጋር ስለሆነ። ይሄ የተሳሳትንበት ዘመን ነው። አለመውለድ፣ መካንነት ወገኖቼ ከኃጢአት ጋር የሚገናኝ ነገር አይደለም። መውለድ የጽድቅ ምልክት፣ አለመውለድ ደግሞ የኃጢአተኝነት ምልክት አይደለም። እግዚአብሔርን እያመለክ ነው፣ እግዚአብሔርን እያመን ነው። ጠዋት ማታ ወደ መቅደሱም እየገሰገስንም እየጾምንም እየጸለይንም እየሰበክንም እየቀደስንም እየዘመርንም እየቆረብንም በሕይወታችን መከራ ሊገጥመን ይችላል። ምንም ዋስትና የለንም። ንጹሕ መሆናችን በሕይወታችን መከራ እንዳይገጥመን ዋስትና ሊሆነን አይችልም እምላችሁ። አሁን አንዳንድ ሰዎች ቤተ ክርስቲያን ጠዋት ማታ የተመላለሱ እንደሆነ፣ ቅዳሴ ያስቀደሱ እንደሆነ፣ የጾሙ እንደሆነ፣ በየገዳማቱ የሚዞሩ ከሆነ የክርስትና ጉዞ የአልጋ በአልጋ የሚመስላቸው ሰዎች አሉ። እንደዛ አይደል። ሁላችሁ እዚህ አካባቢ ያላችሁ ክርስቲያን ወገኖቻችን ኦርቶዶክሳውያን በደንብ አድርጋችሁ ስሙ። የተጠራ ነው በስሙ ልናምን ብቻ ሳይሆን መከራንም ጭምር ልንቀበል ነው። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 29 ላይ የተጠራችሁት በስሙ ልታምኑ ብቻ ሳይሆን መከራንም ጭምር ልትቀበሉ ነው ብለዋል። ብዙዎቻችን ጥሪያችንን ስለማናውቅ ትንሽ ስንቆነጠጥ፣ ትንሽ መከራና ፈተና በሕይወታችን ሲገጥመን እናጉረመርማለን፣ እናማርራለን። እንዴት እኔ እግዚአብሔርን እያመለኩኝ እየጾምኩኝ እየጸለይኩኝ እንዴት ፈተና በሕይወቴ ይገጥመኛል የሚሉ ሰዎች አሉ። ለምን እኛ ፈተና በኃጢአት ምክንያት ብቻ የሚመጣ ይመስለናል? አይደለም። የተሳሳትንበት ዘመን። ጽናታችን ይለካ ዘንድ፣ የእግዚአብሔር ማዳን በእኛ ላይ ይገለጥ ዘንድ፣ ትዕግስታችን ይለካ ዘንድ፣ ክብር ይጨመርልን ዘንድ፣ ጠላታችን ዲያብሎስ ያፍር ዘንድ አንዳንድ ጊዜ ለእግዚአብሔር ተመችተ ነው በአግባብና በስርዓት እየኖርን በሕይወታችን ፈተናና መከራ ሊገጥመን ይችላል። ልክ እንደ ዘካርያስና እንደ ኤልሳቤጥ ማለት ቅዱስ ሆነው ጻድቅ ሆነው በጌታ ሕግና ትእዛዝ እየኖሩ
ኤልሳቤጥ ግን ልጅ ቦል በነበረበት ሰዓት የኤልሳቤጥን ማህፀን እግዚአብሔር ዘግቶት ነበረ ይላል። መከራ ሲገጥመን መከራውን የምንሸከምበትን ትከሻ አምላካችን እግዚአብሔር ለሁላችንም ያድለን። መጽሐፍ ምንድን ነው የሚለው? ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽ ጊዜ አትድከም። እግዚአብሔር የሚወደውን ልጅ ይቀጣዋል። ለመቀጣት ታገሱ። አባቱ የማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋል። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላዎች እንጂ ልጆቹ አይደላችሁም ተብሎ ተጽፏል። ዕብራውያን 12 ቁጥር 7 ላይ የተመዘገበ የእግዚአብሔር ቃል። ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽ ጊዜ አትድከም። እግዚአብሔር የሚወደውን ሰው ይቀጣዋል። ስለዚህ ለመቀጣት ታገሱ። እግዚአብሔር እንደ ልጆቹ ያደርግላችኋል። አባቱ የማይቀጣው ልጅ ማን ነው? በሥጋ የወለዱ አባቶቻችን እናቶቻችን ይቀጡናል። የሚቀጡን ወገኖቼ ስለሚጠሉን አይደለም። ስድ እንዳልሆን ከፍ ስንል ወገኖቼ ወላጆቻችን በእኛ እንዳያፍሩብን ስለሚወዱን ነው። በሥጋ የወለዱ ወላጆቻችን የሚቀጡን። የሰማዩ አባታችን እግዚአብሔርም ስለሚወደን ወገኖቼ በተለያየ መንገድ ይቀጣናል። ስንቀጣ እንድንታገስ መድኃኔዓለም ሁላችንን ይርዳ። እንመለስ ወደ ቀደመ ነገራችን። ኤልሳቤጥ መካን ነበረች፣ ልጅም አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበረ ይላል። አንድ ጊዜ ፈጥኜ ታሪኩን ልጨርስና ወደ ርዕሴ መሰረታዊ ሐሳብ ልምጣ። እርሱም በክፍሉ ተራ ዘካርያስን ነው። በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበረ። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስንም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ አለው። ካህኑ ዘካርያስ እንደ አባቶቻችን ካህናት ልብሰ ተክህኖን ለብሶ ጽናውን ይዞ ሞጣይቱን ደርቦ በቤተ መቅደስ ውስጥ ዕጣን ለማጠን ተራው ደረሰ። በአባቶቻችን ቋንቋ ሰሞነኛ ነበረ መቅደስ ውስጥ ገብቶ ለማገልገል። እግረ መንገዳችንን የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ወገኖቼ የአዲስ ኪዳን ቤተ ክርስቲያን፣ የአዲስ ኪዳኗ ቤተ ክርስቲያን ማለት ዕጣን የሚታጠንባት፣ ካህናት ያሉባት፣ እግዚአብሔር የሚመሰገንባት፣ መላእክት የሚወጡባት የሚወርዱባት፣ ቅዱሳን በስውር የሚተጉባት ናት የአዲስ ኪዳኗ ቤተ ክርስቲያን። ከኛ ቤተ እምነት የትም ብትሄዱ ዕጣኑን አታገኙትም። የዕጣኑ ሽታ ይናፍቃችኋል። ቅዳሴውን አታገኙትም። ቅዳሴው ይናፍቃችኋል። ሞገስ ያላቸው ጸጋ የበዛላቸው አባቶች ልብሰ ተክህኖ የለበሱትን በአንድ እጃቸው ጽና የያዙትን ዕጣን የሚያጥኑትን ሞጣይቱን የደረቡትን ካህናትን አታገኟቸው። ቤተ ክርስቲያን ሰማያዊት ናት። ታውቃላችሁ፣ ቤተ መቅደስ ተከፈተ ይላል። ይኸውላችሁ መቅደስ በምድር ብቻ አይደለም፣ መቅደስ በሰማይም አለ። ታቦት በምድር ብቻ አይደለም፣ ታቦት በሰማይም አለ። ካህናት በምድር ብቻ አይደለም ያሉት፣ ካህናት በሰማይም ካህናት አሉ። ዕጣኑ በምድር ባለችው ቤተ መቅደስ ብቻ አይደለም ይታጠነው፣ በሰማይ ባለችዋም ቤተ መቅደስ ዕጣን ይታጠናል። አመስግኑት። የተዋሕዶ ልጆች ያደረገን ላይሰፋብኝ ልመለስ። እንግዲህ ዘካርያስ የአባቶቻችን ካህናት የወርቁን ጽና ይዞ ዕጣኑን እያጠነ በዓይነ ሕሊናችሁ ሳሉ መቅደስ ውስጥ ሲዞር በመሠዊያው በስተቀኝ በኩል
መጋቤ ሐዲስ ተብሎ የሚጠራው ብስራታዊ መልአክ ገናናው መልአክ ቅዱስ ገብርኤል በመሠዊያው በስተቀኝ በኩል ለካህኑ ለዘካርያስ ተገለጠ። ወዲያው በተገለጠለት ጊዜ ዘካርያስ መልአኩን ሲያይ ፈራ። ለምን ፈራ? ከነ ኃጢአቴ ገብቼ ሊያጠፋኝ ይሆን የመጣው ሊቀጣኝ ይሆን የመጣው ብሎ ሁልጊዜ ጻድቃን ራሳቸውን ዝቅ ስለሚያደርጉ ቅዱሳን ሁልጊዜ ራሳቸውን ዝቅ ስለሚያደርጉ ከነ በደሌ ከነ ኃጢአቴ መቅደስ ገብቼ ሊቀጣኝ ይሆን የመጣው የእግዚአብሔር መልአክ ብሎ ፈራ። መልአኩ እንዲህ አለው፣ ዘካርያስ ጸሎትህ ተሰምቶልሃልና አትፍራ። ሚስቴ ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትሉታላችሁ አለው። አትፍራ አለው መልአኩ ዘካርያስ። ይሄ መልአክ እኛም በብዙ ነገር እየፈራን ነውና አትፍሩ ይበለን። ይኸውላችሁ ብሉይ ኪዳንንም አዲስ ኪዳንንም ስናነብ መላእክት ለሰው ልጆች ሲገለጡ መጀመሪያ የሚሉት አትፍሩ ነው የሚሉት። በብሉይ ኪዳን ጌዲዮን ለሚባለው ሰው መልአኩ ሲገለጥለት ጌዲዮን ጸሎትህ ተሰምቶልሃል ያለው፣ እሱንም አትፍራ አትሞትም ሰላም ላንተ ይሁን ነው ያለው። ለዳንኤል በማታው መስዋዕት ጊዜ ሲገለጥለት ዳንኤልን አትፍራ ያለው ቅዱስ ገብርኤል። ወደ አዲስ ኪዳን ስንመጣ መንጋቸውን በሌሊት ይጠብቁ ለነበሩት ለቤተልሔም እረኞች መልአኩ ሲገለጥ ዛሬ በዳዊት ከተማ መድኃኒት የሆነ ክርስቶስ ጌታ ተወልዶላችኋልና አትፍሩ ነው ያላቸው። እመቤታችን ቅድስት ድንግል ማርያምን ቅዱስ ገብርኤል ጌታ ኢየሱስ ክርስቶስን እንደምትወልደው የምስራቹን ሊነግራት ሲመጣ በእግዚአብሔር ፊት ሞገስ አግኝተሻል፣ በእግዚአብሔር ፊት ጸጋ አግኝተሻል፣ ማርያም ሆይ አትፍሪ ነው ያለ። ስለዚህ ለመላእክት ፍርሃትን አርቆ የመናገር ልማድ ስላለ በዚያ ልማድ አሁን ዘካርያስን ምን አለው መልአኩ? ዘካርያስ ሆይ አትፍራ ጸሎትህ ተሰምቶልሃል አለው። የትኛው ጸሎት? ልጅ ይሰጠኝ እያልክ የምትጸልየው ጸሎት። እግዚአብሔር ከኃጢአት በስተቀር የምንጸልየውን ጸሎት ይስማ። ማንን እንደሚወልድ የስሙ ትርጉም ምን እንደሆነ ገና በእናቱ ማኅፀን ሳለ መንፈስ ቅዱስ እንደሚያድርበት አስረግጦ ይሄ መልአክ ለካህኑ ነገረው። እንዲህ ያለ ወንድ ልጅ ትወልዳላችሁ፣ ስሙንም ዮሐንስ ትለዋለህ። ስሙን ማን ትለዋለህ? አቤት ዮሐንስ። ይኸውላችሁ ዮሐንስ ማለት የስሙ ትርጉም ደስታ ተድላ ማለት ነው። ምን ማለት ነው ትርጉሙ? ደስታ። ስም ስታወጡ ከመጽሐፍ ቅዱስ ላይ ማውጡ። አንዳንድ ጊዜ አሁን ባልጠፋ ስም አሸብር ይባላል። ጁስ አሸብር ካለ በቃ አለቀለ። ስም እናት ልጇን አደፍርስ ትላለች። እኔ አንድ ጊዜ ለአገልግሎት ወደዚህ ወደ ሰሜን ሄጄ ነበረ። ሰንበት ተማሪዎች ዓመታዊ ጉባኤ ሰጥ እና ከመኪና ወርደን ወደ ቤተ ክርስቲያን እየሄድን ሮጦ መጡ ሰንበት ተማሪዎቹ። ከትከሻችን ላይ ሻንጣውን ነጠቁ። ስምህ ማን ነው ብዬ ስለው ውቃው ይባላል። የአባት ስም ማን ነው ስለው ደብልቀው። ባልጠፋ ስም እናት ልጇን ውቃው ትላለች። ስምን መልአክ ያውጣዋል ትላለች። ስምን መልአክ ያውጣዋል። አሁን መልአክ ነው ውቃው ብሎ ዮሐንስ ማለት ደስታ፣ ፍስሐ፣ ተድላ ማለት። ወንድ ልጅ ትወልድልሃለች ስሙንም ዮሐንስ ትለዋለህ አለውና መልአኩ ዝቅ ብሎ ምን አለ? የብዙዎቹን በጌታ ፊት ታላቅ ይሆናል፣ የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። በብሉይ ኪዳን ሕግ በመገናኛው ድንኳን በመቅደስ ውስጥ ገብተው የሚያገለግሉ ካህናት የሚያሰክር መጠጥ እንዲጠጡ አይፈቀድም። በዚያ ልማድ ነው ይተናል። ብዙ የወይን ጠጅ እንዲጠጡ አይፈቀድም። የሚያሰክር መጠጥ እንዲወስዱ አይፈቀድላቸውም። እሱን ያመጣው መንፈስ ቅዱስ በእናቱ ማኅፀን ሳለ ይሞላበታል። ከእስራኤል ልጆች ብዙዎቹን ወደ ጌታ ወደ አምላካቸው ይመልሳል።
እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስን በኤልያስ መንፈስና ኃይል በፊቱ ሄዳ። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለች፣ ይህ ነገር እንዴት ሊሆን ይችላል? ወደ ስሌት ውስጥ ገባ ዘካርያስ። ወደ ሳይንስ ውስጥ ገባ። እኔ አርጅቻለሁ፣ ሸምግያለሁ፣ በዕድሜ ገፍቷል። ሚስቴ ኤልሳቤጥም ሙቀት ልምላሜ ተለይቷታል፣ የሴቶች ልማድ ተቋርጧል፣ በዕድሜዋ ገፍታለች፣ 11ኛው ሰዓት ላይ ደርሳለች፣ ወደ 90ዎቹ መጨረሻ ናት ኤልሳቤጥ። ይህ ነገር እንዴት ይሆናል? በስተርጅናችን እንዴት መውለድ እንችላለን? ይኸውላችሁ እግዚአብሔር ትድናላችሁ ብሎ ካላችሁ ምን አይነት መርፌ ተወግቼ ምን አይነት ኪኒን ወጥቼ የትኛው ዶክተር ጋር ሄጄ ነው አትበሉ። እግዚአብሔር ትድናላችሁ ካለ ያድነናል። ክብር ይግባው፣ ስሙ የተመሰገነ ይሁን። እግዚአብሔር ስራ ሊሰጠን ከፈለገ እኔ ዲግሪ የለኝም፣ እኔ ዲፕሎም የለኝም፣ እኔ አልተማርኩም፣ እኔ ወገን የለኝም፣ እኔ ዘመድ የለኝም አትበሉ። እግዚአብሔር ሰው ያዘጋጃል፣ እንጀራ ሊሰጠን ይችላል። አመስግኖት። ክብር ምስጋና ለሰው። ዮሴፍን እኮ እግዚአብሔር በወይን ቤት ውስጥ አሳልፎ ነው ጠቅላይ ሚኒስትር ያደረገ። አሁን እኛ ጠቅላይ ሚኒስትር ለመሆን ከታች ከወረዳ ከዛ ወደ ዞን ወደ ምናምን አድገ መጥተህ ነው የምታስበው። ብዙዎቻችን እንደዛ ነው የምናስበው። ዮሴፍን ግን ታሪኩን ስናጠና በወይኒ ከእስር ቤት ውስጥ አውጥቶ ወገኖቼ በግብፅ ላይ ጠቅላይ ሚኒስትር አድርጎ ነው የሾመው። እግዚአብሔር ከፈለገ እስረኛውን ጠቅላይ ሚኒስትር ያደርጋል። አሁን ትወልዳላችሁ ብሎ ሲለው ዘካርያስን እኔም አርጅቻለሁ፣ ሚስቴም አርጅታለች፣ የሴቶች ልማድ ተቋርጦባታል፣ ይህ ነገር እንዴት ይሆናል እያለ ይላል። ስሌት ውስጥ አትግቡ። የራሳችሁን አቅም፣ የራሳችሁን ዝግጅት፣ ቅልጥፍናችሁን፣ እውቀታችሁን ምናምን አትመልከቱ። እግዚአብሔር ወገኖቼ ሲሰራ እንዲሁ ይሰራል። እሱ በወጀብና በአውሎ ንፋስ ውስጥ መንገድ አለው። ለሰው የማይቻል ሁሉ ለእግዚአብሔር ይቻላል። ሚሳነው ነገር የለም። ሁሉ ይቻላል። የእኛ አምላክ ካመሰገናችሁ በደንብ አድርጋችሁ አመስግኑ። ወዲያው ምን አለው መልአኩ? ይህን የምስራች እንድሰብክልህ ከእግዚአብሔር ተልኬ ነበር። እነሆ በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስኪፈጸም ድረስ ዲዳ ትሆናለህ፣ መናገር አትችልም። እዚህ ጋር አንድ ሚስጥር እናያለን። ከእኛ ቤተ እምነት ውጭ ያሉ ወንድሞቻችንና እህቶቻችን መላእክት በራሳቸው ምንም አቅም ምንም ስልጣን የላቸውም። እግዚአብሔር ሲልካቸው ወዴት ብለው ሄዳሉ? ሲጠራቸው አቤት ይላሉ እንጂ ስልጣን የላቸውም ብሎ ይላል። ይኸውላችሁ ቅዱስ ገብርኤል ወደ ዘካርያስ የተላከው ልጅ እንደሚወልድ የምስራች እንዲነግረው ነው። ግን የምስራቹን ዘካርያስ አሜን ብሎ በጸጋ ስላልተቀበለ ምን አለው? ሕፃኑ እስኪወለድ ድረስ ዲዳ ትሆናለህ። ስለዚህ መላእክት ስልጣን አላቸው የላቸው? አላቸው። መስክሩ እንጂ አላቸው አላቸው። በጸጋ እግዚአብሔር የሰጣቸው ስልጣን አላቸው። የምስራች እንዲናገር የተላከ መልአክ ዘካርያስን ዲዳ አድርጎ ተመለሰ። ቅዱስ ሚካኤል ስልጣን አለው። ቅዱስ ገብርኤል ስልጣን አለው። እልፍ አይላፍ ወትልፊት አይላፋት የሆኑት ቅዱሳን መላእክት ስልጣን አላቸው። ማን የሰጣቸው? እግዚአብሔር የሰጣቸው ስልጣን። የምስራቹን በጸጋ አልተቀበልክምና ሕፃኑ እስኪወለድ ድረስ አንደበትህ ይያዛል፣ ዲዳ ትሆናለህ፣ መናገር አትችልም አለ። ወዲያው በመቅደሱ ውስጥ ያለውን አገልግሎት ዘካርያስ ጨረሰና ከመቅደሱ ወጣ። ሕዝቡ ከውጭ ሆኖ ይጠብቀዋል። ልክ አባቶቻችን በመቅደሱ ውስጥ ቅዳሴ ሲቀድሱ እኛ ከቅኔ ማህሌቱ ከአውደ ምሕረቱ ከውጭ ሆነን እንጠብቃቸዋለን። ከዛ ወጥቶ ቡራኬ ይሰጡናል። ዘካርያስም የመቅደሱ ውስጥ አገልግሎቱን ጨረሰና ወደ ውጭ ወጣ። ይናገራል ብለው ሲጠብቁት ዘካርያስ መናገር አይችልም። አንደበቱ ተይዟል፣ ዲዳ ነው። በምልክት ያናግራቸው ጀመር። የምልክት ቋንቋ የተጀመረው ያኔ ነው። በምልክት ያናግራቸው ጀመረ። ሕዝቡ ግን ምን አለ ይላል?
ዘካርያስ ዲዳ የሆነው በመቅደስ ውስጥ ራእይ አይቶ ነው። ምን አይነት የሚገርም ሕዝብ ነው! በጎ ሕሊና ያለው ሕዝብ። በዚያ ዘመን የነበሩት ክርስቲያኖች፣ በዚያ ዘመን የነበሩት አማኞች በጎ ሕሊና የነበራቸው ናቸው። በአባቶቻቸው ላይ ማይፈርዱ፣ በአገልጋዮች ላይ ማይፈርዱ። አሁን እኔና እናንተ ብንሆን አንድ ካህን ለአገልግሎት መቅደስ ጠዋት ገብቶ ሰላም ገብቶ የሚናገር ሰው ደና ሰው ገብቶ ሲወጣ ጠዋት ሊባርከን ሲወጣ አንደበቱ ተዘግቶ ቢወጣ ምንድን ነው የምትይዋቸው? የኔ መድኃኒዓለም ከነ ኃጢአታቸው ገብተው እነዚህ ቄሶች ይኸው እግዚአብሔር ዘጋልኝ፣ ዲዳ አደረገልኝ፣ ፈረደ መድኃኒዓለም። በጎ ሕሊና ይኖራል። በማንም ሰው ላይ አትፍረዱ። ሁላችን ደካሞች ነን። ሁላችን የለበስነው ደካማ ስጋ ነው። በዘካርያስ ዘመን እንደነበሩት ክርስቲያኖች ሆኖ በአባቶቻችሁ ላይ አትፍረዱ። በካህናት ላይ አትፍረዱ። በዲያቆናት ላይ አትፍረዱ። በሰባኪያን ላይ አትፍረዱ። በዘማሪያን ላይ አትፍረዱ። በመቅደሱ አገልጋዮች ላይ አትፍረዱ። በማንም ሰው ላይ አትፍረዱ። መጽሐፍ ምን ይላል? እንዳይፈረድባቸው አትፍረዱ፣ በምትሰፍሩት መስፈሪያ ይሰፈርባቸዋል። ማቴዎስ 7 ቁጥር 1። ለምንድን ነው በወንድሞቻችሁ ላይ የምትፈርዱት? ለምንድን ነው በእህቶቻችሁ ላይ የምትፈርዱት? ሁላችንን እኮ እግዚአብሔር የሚያኖረን በጽድቃችን አይደለም፣ ሃይማኖት ተገኝቶብን አይደለም፣ ለእግዚአብሔር ተመችተነው አይደለም ወገኖቼ፣ በጎ ሆነን አይደለም። እግዚአብሔር ምሕረቱ የበዛ መዓቱ የራቀ ስለሆነ በምሕረቱ ባለጸጋ ስለሆነ የእኛ አምላክ አይቶ እንዳላየ ሰምቶ እንዳልሰማ እያለፈን እንጂ ኃጢአታችንን ቢጠባበቅ ኖሮ ማን ከፊቱ መቆም ይችል ነበረ? ዳዊት ምን ብሎ ነው የዘመረው? አቤቱ ኃጢአትንስ ብትጠባበቅ ኖሮ ከፊትህ ማይቆም ነበረ፣ ይቅርታ ካንተ ዘንድ ነው አለ። መዝሙር 129 ቁጥር 3 ላይ የተመዘገበ እግዚአብሔር ቃል። ጨለማን ተገን አድርገን የሰራነውን ኃጢአት፣ ደጃፍ ዘግተን ሰው አየኝ አላየኝ እያልን የሰራነውን ኃጢአት፣ አካባቢ ሰፈር መንደር ቀይረን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ኖሮ ማን ከፊቱ መቆም ይችላል? ይኸውላችሁ እኔ እዚህ ጋር ቆሜ ማገለግለው የእግዚአብሔር ምሕረት ስለበዛልኝ ነው። በእኔው ልንገራችሁ፣ መቅደስ ገብተን ተንሱ ጸልዩ ብለን ብንቀድስ የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት በስቶልን እንጂ በጽድቃችን በስራችን አይደለም። ስለዚህ አንዳችን በአንዳችን ላይ ለመፍረድ ሞራል የለን። ምናልባት ልዩነታችን አንዳንዶቻችን ኃጢአት ስንሰራ እግዚአብሔርን ስንበድል ተደብቀን ነው፣ ተሰውረን ነው፣ በጥንቃቄ ነው። ሌሎቹ ደግሞ እግዚአብሔርን ሲበድሉ ኃጢአት ሲሰሩ አደባባይ ነው። ሁለት አይነት ኃጢአተኞች ነው ያሉት እግረ መንገዳችን። ስንት አይነት? ሁለት አይነት። ጠንቃቃ ኃጢአተኞችና ዝርክርክ ኃጢአተኞች። ቤተክርስቲያን ቀረብ የሚሉት እግዚአብሔርን የሚያገለግሉት ቃሉን የሚሰሙት የሚጾሙት የሚጸልዩት ከቅዳሴው ማይለዩት ትንሽ እግዚአብሔር እናውቃለን የሚሉት ኃጢአት ሲሰሩ ተጠንቅቀው ነው በስትራቴጂ። ቤተክርስቲያን ማይመጡት ቅዳሴ ማያስቀድሱት እንደናንተ ጉባኤ ማይካፈሉት አንዳንዶች ኃጢአት ሲሰሩ አደባባይ ሲያመነዝሩ፣ ጠጥተው ሲሰክሩ፣ ሌላም ኃጢአት ሲሰሩ አደባባይ ላይ። ስለዚህ ልዩነታችን እኛ ጠንቃቃ ኃጢአተኞች ነን፣ እነሱ ደግሞ ዝርክርክ ኃጢአተኞች ናቸው። ታዲያ ለምንድን ነው ጠንቃቃ ኃጢአተኛ በዝርክርክ ኃጢአተኛ ላይ የሚፈርደው? አሁን በሚገባችሁ ቋንቋ ስንት አይነት ቅማል አለ? ንገረኝ። ወለቴ ቅማል የለም እንዴ አንተ? ስንት አይነት? ሁለት። ህጻናት ያውቃሉ። እሱን ነው የሚያጠቃው። የጭንቅላትና የልብስ። የጭንቅላት ምን አይነት ነው? ከለሯ ጥቁር፣ የልብስስ ነጭ። ሁለቱም ግን ምንድን ናቸው? ፖቴቶ እና ፖታቶ ነው። ጥቁርም ብትሆን ያው ፀሐዩ ስለሚያገኝ፣ ነጭም ብትሆን ፀሐዩ ንፋሱ ስለማያገኛት ነው። ውስጥ ነው። ሁለቱም ቅመሞች
ስለዚህ ኃጢአትን በጥንቃቄ ፈጸምነው፣ በዝርክርክም ሁኔታ ፈጸምነው ኃጢአት አለ። በማንም ሰው ላይ እንዳትፈርዱ። እንመለስ። ይሄን ወደዚህ ያመጣን እኮ ዘካርያስ መቅደስ ውስጥ ገብቶ የምስራቹን አልቀበልም ብሎ አይደል መልአኩ ዲዳ ያደረገ። ሕዝቡ ግን እሱን አላሰበ። ራእይ ተገልጦለት ነው፣ እግዚአብሔር ተገልጦለት ነው ብሎ ነገሮችን በበጎ ተረጎመ። ስለዚህ በማንም ሰው ላይ ድካም እናይ እንዳንፈርድ አምላካችን እግዚአብሔር ይጠብቅ። አሜን። በተለይ እንደ ዘካርያስ ባሉት በመቅደስ አገልጋዮች ላይ እንዳትፈርዱ። ይኸውላችሁ ሰይጣን የሚፈልገው እኛ ሁላችንን ከሚፈትነን ይልቅ እረኛውን መምታት ነው የሚፈልገው። ከዛ መንጋው ይበተንለታል። ከበጎቹ ይልቅ ሰይጣን ፈተና የሚያበዛው እረኞቹ ላይ ነው፣ ካህናቱ ላይ፣ የመቅደሱ አገልጋዮች ላይ ፈተና ያበዛባቸዋል። እረኛውን ሲመታ ያኔ በጎቹ ይበተናል። ስለዚህ ምዕመናን ይኸውላችሁ ከእናንተ ይልቅ በእኛ ላይ ፈተናው ይጸናል። ስለዚህ ጸልዩልን። የምትወዱን ከሆነ ስለ አባቶቻችሁ ጸልዩ፣ ስለ አገልጋዮቹ ጸልዩ። በማንም ሰው ላይ አትፍረዱ። ይኸውላችሁ እኛ በሰው ከፈረድን እግዚአብሔር ይፈርድብናል። እኛ በሰው ላይ የማንፈርድ ከሆነ እመኑኝ እግዚአብሔር በእኛ ላይ አይፈርድም። ከዚህ ህይወት ውስጥ እንድንወጣ ስለደከሙት እንድንጸልይ አምላካችን እግዚአብሔር ሁላችንን ይርዳል። ዝቅ ብሎ ቁጥር 24 ላይ እንደዚህ ይላል፣ ከዚህ ወራት በኋላ ሚስቱ ኤልሳቤጥ ጸነሰች። ኤልሳቤጥ ምን አለች? ጸነሰች። እግዚአብሔር ኤልሳቤጥን አሰባት ይላል። እስኪ እግዚአብሔር በሉ። እግዚአብሔር ያልተናገረ ሰው አለ። እግዚአብሔር ኤልሳቤጥን አሰባት። ኤልሳቤጥን ያሰበ አምላክ ሁላችንን ያሰበ። አሜን። የተዘጋ ማህፀኗ ተከፈተ፣ የደረቀ ማህፀኗ ለመለመ። እግዚአብሔር ነቀፌታዋን አስወገደላት። አውርሳችን ጌታ በተመለከተበት ወራት እንዲህ አደረገልኝ። ኤልሳቤጥን እግዚአብሔር ተመለከታት። ስድዋን ሊያርቅ፣ የልቧን ሐዘን ወደ ደስታ ሊለውጥ፣ እምባዋን ሊያብስ፣ አፏን በሳቅ ከንፈሯን በእልልታ እግዚአብሔር ሞላላት። በዚያን ዘመን አለመውለድ እንደ መረገም ነበር የሚቆጠረው። እቺ እግዚአብሔር የረገማት የማትወልድ በቅሎ ይሏት ነበረ። ሁልጊዜ ወደ ቤተ መቅደስ እየመጡ ዘካርያስና ኤልሳቤጥ ስድባችንን አርቅ፣ እንባችንን አብስ፣ ዘር ስጠን፣ ፍሬ ስጠን፣ ልጅ ስጠን እያሉ ይማጸኑት ነበረ። በዓይነ ሕሊናችሁ ሳሉ። ዘካርያስ ካህን ነው፣ የመቅደስ አገልጋይ ነው። ካህን ሆኖ አለመውለድ እንዴት ከባድ እንደሆነ አስቡ። ለምን ሰው የሚያስበው እሱ ዲያቆን አይደለም እንዴ የሚሉ ሰዎች አሉ። በትዳር ውስጥ እየኖሩ ምናልባት ቶሎ ልጅ ያልወለዱ ሰዎችን ሲያዩ እሱ ዲያቆን አይደለም፣ እሱ ካህን አይደለም፣ እሱ ሰባኪ። አንቺ ዲያቆን ቢሆን መቅደሱ ውስጥ ልጅ ይፈለፈላል እንዴ? እሳቸው ካህን አይደሉም እንዴ? እንዴት ልጅ እግዚአብሔር አይሰጣቸው የሚሉ ሰዎች አሉ። የቤተ ክርስቲያን አገልጋይ ሆኖ በትዳር እየኖሩ ልጅ አለመውለድ በማህበረሰቡ ዘንድ በጣም ከባድ ነው። እንዴት እንደምትረዱት በጣም ከባድ። ስለዚህ ዘካርያስና ኤልሳቤጥ የህዝቡ ሽሙጥ ጣታቸውን ይቀስሩባቸዋል። የነሱ ብሎ ክርስትና፣ የነሱ ብሎ አገልጋይነት ይላቸዋል። ይሄን ሁሉ ተሸክመው ከልጅነት እስከ እውቀት እስከ እርጅናቸው ድረስ ነው የቆዩት። በስተርጅና እግዚአብሔር መጣ። የሰው ትዕግስት ማለቂያው የእግዚአብሔር ስራ መጀመሪያ ነው። እኔና እናንተ ስንጨርስ እግዚአብሔር ስራ መስራት ይጀምራል። የኔ ነገር አበቃ፣ የኔ ነገር አለቀ፣ የኔ ጉዳይ ድንጋይ ተገጠመበት ብለን ተስፋ ስንቆርጥ የድንግል ልጅ አማኑኤል ያኔ ይመጣል። የተቆረጠውን ነገር ይቀጥለዋል፣ የተዘጋውን ነገር ይከፍተዋል፣ የላቀውን ነገር ያቀርባል። ይመጣል። መድኃኒያ መጣል። ኤልሳቤጥን እግዚአብሔር አሰባት። በመጥምቀ መለኮት በቅዱስ ዮሐንስ ጎበኛት። የተባረከ ልጅ ሰጣት።
በመለኮት ላይ እጁን የሚጭን ልጅ ነው የወለደችው። ዘግይቶ የሚመጣ በምሽት የሚመጣ የተባረከ ነው። ቆይቶ እግዚአብሔር የሚሰጠን ነገር ልዩ ነው ወገኖች፣ ድንቅ ነው። ስለ ዮሐንስ ስንቱን ልተርካል። ነቢየ ልዑል የተባለ የልዑል ነቢይ የተባለ የጌታ መንገድ ጠራጊ ከሴቶች ከተወለዱት መካከል መጥምቀ መለኮት ቅዱስ ዮሐንስን የሚያክል አልተነሳም ተብሎ የተመሰከረለት ነቢይ ነው። ሐዋርያ ነው። ባህታዊ ነው። መነኩሴ ነው ወገኖቼ፣ ሰማዕት ነው። ሁሉ ያለው ነው። ዮሐንስን የሚመስል የለም በአዲስ ኪዳን። እንግዲህ ዛሬ እሱን የልደት በዓል እያከበርን እግዚአብሔር ኤልሳቤጥን አሰባት። የተዘጋው ማኅፀኗን ከፈተላት። የደረቀው ማኅፀን አለመለመላት። በልጅ ባረካት። በትዳር ውስጥ እየኖሩ እግዚአብሔር ልጅ ላጡት እህቶቻችን ልጅ ይስጠልን። አሜን በሉ። ይኸውላችሁ መካኖች ካለመውለዳቸው በላይ በጣም የሚጎዳቸው የጓደኞቻቸው የጎረቤቶቻቸው ንግግር በጣም ይጎዳል። መንገድ ላይ ሲያገኟቸው አንቺ እስካሁን አልወለድሽም፣ ትዳር ያለ ልጅ እንዴት ይሆናል ትላታለች። በእንቅርት ላይ ጆሮ ደግፍ ትሆንባታለች። አንተ አሁንም አልወለድክም፣ ትዳር ያለ ልጅ እንዴት ይሆናል ይለዋል። በቁስሉ ላይ ጥዝጣዜ ይጨምራል። ይኸውላችሁ የምትወዷቸው ከሆነ ያልወለዱትን ስታገኙ ጸልዩላቸው እንጂ ይህን ጥያቄ እንዳትጠይቋቸው። እናንተን ሲያዩ መንገድ ነው የሚቀይሩት። የረሱትን ነው የምታስታውሷቸው። አሜን ብለው ተቀብለው እግዚአብሔር የወደደውን ያድርግ ብለው ሁሉን ለእግዚአብሔር ሰጥተው የተቀመጡትን እንደገና በቁስላቸው ላይ ጥዝጣዜ አትጨምሩባቸው። የምትወዷቸው ከሆነ ለጸሎት እግዚአብሔር ፊት ስትቆሙ በጸሎት አስቧቸው። ደግሞ ልጅ የሌላችሁ ሰዎች አለመውለድ መረገም አይደለም፣ አለመውለድ ኃጢአት አይደለም። ከፈቀደ እግዚአብሔር በስተርጅናም ቢሆን ባለቀ ሰዓትም ቢሆን ይሰጠናል። ሳራ በስተርጅናዋ ነው የወለደችው። ኤልሳቤጥ በስተርጅናዋ፣ ርብቃ በስተርጅናዋ። ባለቀ ሰዓት የሴቶች ልማድ ከተቋረጠ በኋላ ሙቀት ልምላሜ ከተለያቸው በኋላ ወልደዋል። ይሆናችሁ መጽሐፍ ቅዱስ ስታነቡ 7 መካኖች ናቸው ያሉት። ከ7ቱ መካኖች መካከል 6ቶቹ መካኖች ወልደዋል። አንዷ መካን ብቻ ነው ያለችው። 7ቱ መካኖች አንደኛዋ ሳራ፣ ሁለተኛዋ ርብቃ፣ ሶስተኛዋ ራሔል፣ አራተኛዋ የማኑኤል ሚስት እንትኩ፣ አምስተኛዋ ሐና፣ ስድስተኛዋ አሁን ታሪኳን የምንተረክላት ቅድስት ኤልሳቤጥ፣ 7ተኛዋ የዳዊት ሚስት የሳኦል ልጅ ሜልኮል። 7ቱ መካኖች እነዚህ ናቸው። 6ቶቹ ወልደዋል። ታውቃላችሁ፣ ሳራ ይስሐቅን ወለደች። ርብቃ ኤሳውና ያዕቆብን ወልዳለች። ራሔል ዮሴፍና ቢንያምን ወልዳለች። ሐና ሳሙኤልን ወልዳለች። እንትኩ ሶምሶንን ወልዳለች። ኤልሳቤጥ መጥምቀ መለኮት ቅዱስ ዮሐንስን ወልዳለች። 6ቶቹ መካኖች በልጅ ተባርከዋል፣ ተጎብኝተዋል። አንዷ ብቻ ሜልኮል ናት ያልወለደችው። እግዚአብሔር ለሜልኮል ልጅ መስጠት ስለማይችል አይደለም። በአንድ ወቅት ታቦተ ጽዮን ወደ ዳዊት ከተማ ስትገባ ዳዊት ከዙፋን ላይ ወረደ፣ ልብሰ መንግስቱን አወለቀ፣ ክብሩን ጣለ፣ በታቦተ ጽዮን ፊት አመሰገነ፣ ዘመረ። ሚስቱ ሜልኮል ዳዊትን አየችና በልቧ ናቀችው። እንደዚህ ማለች፣ አንተ ዳዊት፣ አንተ እኮ የቆመውን ቁረጥ የተኛውን ፍለጥ የምትል እንደ ተራ እንደ ምናምንቴ ሰው ልብሰ መንግስትህን አውልቀ በታቦት ፊት ትዘምራለህ እንዲህ አለችው። ሜልኮል አላት፣ አሁን የምዘምርለት ጌታ ከእረኝነት ስፍራ አንስቶ የእስራኤል ንጉሥ ያደረገኝ ነው። ከዋሻ ውስጥ አውጥቶ ሰገነት ላይ ያቆመኝ ነው። ገና መቼ ዘመርኩለት? ከዘመርኩለት በላይ እዘምርላታለሁ አለ። ክብር ምስጋና ለአምላካችን ለእግዚአብሔር። ገና መቼ ያመሰግንኩት አለ ዳዊት። ካመሰግንኩት በላይ አምላኬን አመሰግነዋለሁ። ባለውለታዬ ነው። በጎች ከምጠብቅበት ስፍራ አንስቶ ንጉሥ አድርጎኛል። ዋሻ ውስጥ ነበር፣ ሰገነት ላይ አውጥቶኛል። ስለዚህ አመሰግነዋለሁ አለ። አመስግኑት እስኪ። መቼ አመሰግነው? ስንቶቻችንን ከተናቀ ስፍራ አንስቶ እግዚአብሔር ለክብር አበቃ?
ጠላት አይኑ ያየ ስንቶቻችንን ነው እግዚአብሔር ራሳችንን በዘይት የቀባን? እስኪ የተደረገላችሁ ከፍ አድርጋችሁ አመስግኑ። እንመለስ። ከዚህ ታሪክ ምን እንማራለን? አንድ ሁለት ነገሮችን በዋናነት አይቼ ትምህርት ይጠቃልላል። በመጀመሪያ ከዘካርያስና ከኤልሳቤጥ የምንማረው ምንድነው ስንል ጸሎት ሳያቋርጡ መጸለይን ያስተምሩናል። መልአኩ ሲገለጥለት ምንድን ያለው ለዘካርያስ? ዘካርያስ ጸሎት ተሰምቶልሃል። ምን ተሰምቶልሃል? ጸሎት። ስለዚህ መጀመሪያ የሚያስተምሩን ይህ ባልና ሚስቶች ሳናቋርጥ ሳንታክት መጸለይ። ይኸውላችሁ ጸሎት አይቋረጥም። እግዚአብሔር ለጸሎታችን መቼ መልስ እንደሚሰጠን አናውቅም። የኔና የናንተ ድርሻ ዝም ብሎ መጸለይ ነው። መጽሐፍ ምንድን ነው የሚለው? አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። እዛ የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ እስኪ ቃሉን አብረን እንበለው። አምናችሁ በሉ እስኪ። አምናችሁ። ድምጻችሁ አነሰ። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። ምን ትላላችሁ? ትቀበላላችሁ። ዘካርያስና ኤልሳቤጥ አምነው በጸሎት ማንን ለመኑ? እግዚአብሔርን። ተቀበሉ? አልተቀበሉ? ተቀብለዋል። በቃ ጸሎታችሁን አታቋርጡ። ዝም ብላችሁ ጸልዩ። በጣም የሚገርማችሁ የቤተክርስቲያን ታሪክ ስታጠኑ ዘካርያስና ኤልሳቤጥ ልጅ እንዲሰጣቸው የለመኑት በልጅነታቸው ነው። ገና እንደተጋቡ ነው። መልሶ የመጣው በስተርጅና ነው። እግዚአብሔር መቼ ለጸሎታችን መልስ እንደሚሰጠን አናውቅም። ነገር ግን አንድ ነገር እርግጠኛ ሆኜ እነግራቸዋለሁ፣ የማንም ባለዕዳ አይደለም እግዚአብሔር። ጸሎታችን ሁሉ ይመልሳል። ስትፈልጉ ይውላችሁ፣ ስትፈልጉ ጸሎታችሁን በወረቀት እየጻፋችሁ ቅርጫት የመሰለ ነገር ውስጥ አስቀምጡትና ከዓመታት በኋላ እዛ ቅርጫት ውስጥ ያለውን ወረቀት ገልብጣችሁ እያንዳንዱን አንብቡት። ሁሉም ጸሎት ተመልሶ ነው። ስለዚህ መጀመሪያ ከዛሬ በዓል የምንማረው ምንድነው? ጸሎት። ሳንታክት መጸለይ፣ ሳናቋርጥ መጸለይ፣ ዝም ብሎ መጸለይ። ይኸውላችሁ በመጸለያችን የምንጨምረው ነገር እንኳን ባይኖር የምንቀንሰው ግን ብዙ ነገር አለ። ምንድነው የምንቀንሰው ካላችሁኝ፣ የሚጸልይ ሰው ፍርሃትን ይቀንሳል። የሚጸልይ ሰው ጭንቀትን ይቀንሳል። የሚጸልይ ሰው ድብርትን ይቀንሳል። ይኸውላችሁ በመጸለያችሁ የምትጨምሩት ነገር የሚሰጣችሁ ነገር እንኳን ባይኖር ግን የምትቀንሱት ነገር አለ። ፍርሃትን ትቀንሳላችሁ፣ ጭንቀትን ትቀንሳላችሁ። የሚጨነቀው ሰው ከጸሎት ይወጣል። ስለዚህ የመጀመሪያው ዘካርያስና ኤልሳቤጥ የሚያስተምሩን ጸሎት ነው። ጸሎታችንን እንዳናቋርጥ መድኃኔዓለም ሁላችንን ይርዳል። አሜን። ትናንትና ብዙዎቻችን ጸልየን አልጠግብ ነበረ። ዛሬ ጸሎቱን አንዳንዶቻችን እርግፍ አድርገን ትተነዋል። በትዝታ የሚኖሩ ሰዎች አሉ። የዛሬን ያርገውና እንደኔ ጸሎተኛ የለም። ውዳሴ ማርያሙን፣ መዝገበ ጸሎቱን፣ ዳዊቱን ስደግመው፣ ድርሳናቱን፣ ተአምራቱን፣ ገድላቱን ሳነበው ብለው በትዝታ የሚኖሩ ሰዎች አሉ። ዛሬ እርግፍ አድርገው ጸሎቱን የተው ሰዎች አሉ። ክርስቲያኖች፣ የእግዚአብሔር ልጆች፣ ሰው ሞተ የሚባለው ጸሎት መጸለይ ያቆመለት። ለምን? ጸሎት ማለት ከእግዚአብሔር ጋር መነጋገር፣ ከእግዚአብሔር ጋር ማውራት። ስለዚህ ሰው ከእግዚአብሔር ጋር መነጋገሩን አቆመ ማለት በቁሙ ሞቷል ማለት። ስለዚህ ጸሎት ያቋረጣችሁ ሰዎች ዛሬ ማታ ጀምሮ ሕይወት ውሳኔ ትፈልጋለች። ዛሬ ማታ ጀምሮ ወደ መኝታችሁ ከመሄዳችሁ በፊት ሰላም ያዋልከኝ ለልጁን ባርከ ቀድሰ በሰላም አሳድረኝ ብላችሁ አመስግናችሁ አስቀድማችሁ ከዛ ለምናችሁ ተደሩ። ሕይወት ውሳኔ ትፈልጋለች። ዛሬ ወስኑ። የጀመራችሁትን ጸሎት ጀምሩ። ያቋረጣችሁትን ጸሎት አሁን ጀምሩት። ታሪኩን ብቻ መተረክ ቁም ነገር አይደለም። ከታሪኩ ምን እንማራለን? ዘካርያስና ኤልሳቤጥ ጸሎታችሁ ተሰምቷል ተብሏል። የእኛም ጸሎት መሰማቱ ስለማይቀር ጸሎታችንን እንዳናቋርጥ አምላካችን እግዚአብሔር ሁላችንን ይርዳል። አሜን። ሁለተኛ ከዘካርያስና ከኤልሳቤጥ ምን እንማራለን ስንል ያለ ነቀፋ በእግዚአብሔር ፊት መመላለስ። ያለምን? ያለ ነቀፋ። ያለምን? ነቀፋ። ቅድም ስናነብ በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል።
እግዚአብሔር ፊት ምን ነበሩ? ጻድቃን። ይኸውላችሁ ዘካርያስ የሚነቀፍበት ነገር የለም፣ ካህን ነው። ኤልሳቤጥም የሚነቀፍባት ነገር ምንም የለም። አቤት አሁን እኔና እናንተ እንነቀፍ ቢባል የምንነቀፍበት በጣም ብዙ ነገር አለ። እኛ የመቅደሱ አገልጋዮችን ብንሆን እንነቀፍ ቢባል የምንነቀፍበት ብዙ ነገር አለ። ዘካርያስና ኤልሳቤጥ ግን ያለ ነቀፋ በእግዚአብሔር ፊት ነበሩ። እሱ ጥሩ ሰባኪ ነው ግን ተብሎ የሆነ ታርጋ ይለጠፍልን። እሱ ጥሩ ዘማሪ ነው፣ ጥሩ ዘማሪ ናት ግን ተብሎ የሆነ የሚለጠፍልን ታርጋ ነቀፌታ አለብን። እሳቸው ጥሩ የሃይማኖት አባት ናቸው ግን ተብሎ የሆነ ታርጋ ይለጠፍልናል። ወይ ጠጥተን እንሰክራለን፣ ወይ ለትዳራችን ታማኝ አይደለንም፣ ወይ ሰነድ ስንሰርስ እንደልስ ተገኝተናል፣ በሚዛን ስናጭበረብር ወይ ተገኝተናል፣ መተተኛ ቤት፣ ድግምተኛ ቤት፣ አስማተኛ ቤት፣ ጠንቋይ ቤት ስንሄድ ተገኝተናል፣ ጽንስ ስናስወርድ ወይም ተገኝተናል፣ በሐሰት ስንመሰክር ወይ ተገኝተናል። ይኸውላችሁ እኔና እናንተ እንነቀፍ ከተባለ የምንነቀፍበት ብዙ ነገር አለ። የዛሬው ታሪክ ቢያስተምረን ነቀፌታን ማስወገድ፣ ያለ ነቀፌታ በእግዚአብሔር ፊት መመላለስ። የአንዳንዶቻችን እኮ አትስረቅ እያልን እየሰበክን ስንሰርቅ ተገኝተናል። አታመንዝር እያልን እየሰበክን እኮ ስናመነዝር ተገኝተናል። አትዋሽ እያልን እኮ ስንዋሽ የተገኘን ሰዎች አለን። ምንድን ነው የሚለው ቅዱስ ጳውሎስ? አንተ አትስረቅ የምትል ትሰርቃለህን? አንተ አታመንዝር የምትል ታመነዝራለህን? አንተ ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? በአንተ ምክንያት የእግዚአብሔር ስም እየተሰደበ ነው ይላል። እግዚአብሔር ነቀፌታችንን ከሁላችን ላይ ያስወግድ። የመጨረሻ ከዘካርያስና ከኤልሳቤጥ የምንማረው መታገስ። ምን ማለት? መታገስ። ምን ማለት? መታገስ። እግዚአብሔር በትዕግስት መጠበቅ ያስችላል። ታግሰው ነው ዮሐንስን ያገኘው። በመታገሳቸው ነው በእግዚአብሔር የተጎበኙት። በመታገሳቸው ነው ሐዘናቸው ለደስታ የተለወጠላቸው፣ እንባቸው የታበሰላቸው። ስለዚህ የጎደለ ነገር ካለ፣ እንዲደረግልን የምንፈልገው ነገር ካለ፣ ያጣነው ነገር ካለ ይህ ድምፅ የሚሰማችሁ ሁላችሁ እግዚአብሔርን በትዕግስት ጠብቁት። ይመጣል። መጽሐፍ ቢዘገይም እንኳን እግዚአብሔር በእርግጥ ወደ አንተ ይመጣል፣ አንተ በትዕግስት ሆነ ጠብቀው ተብሎ ተጽፏል። ትንቢተ ዕንባቆም ምዕራፍ 2 ቁጥር 3 ላይ የተመዘገበ እግዚአብሔር እስኪ ቢዘገይም በእርግጥ እግዚአብሔር ወደ አንተ ይመጣልና በትዕግስት ሆነ ጠብቀው። ምን በለው? ጠብቀው። ወገኖቼ እግዚአብሔርን መጠበቅ ሞኝነት አይደለም። እግዚአብሔርን መጠበቅ ስንፍና አይደለም። እግዚአብሔርን መጠበቅ ጥበብ ነው፣ ማስተዋል ነው። እናቶቼ፣ አባቶቼ፣ ወንድሞቼ እና እህቶቼ እግዚአብሔርን ጠብቁት፣ በትዕግስት ጠብቁት። ምንድነው ጠቢቡ ሶሎሞን ያለው? በለሷን የጠበቀ ፍሬዋን ይበላል፣ ጌታውን የጠበቀ ይከብራል ነው ያለው። እዛ ምሳሌ 27 ቁጥር 18 ላይ ማን ነው እግዚአብሔርን ጠብቆ የጎደለበት? ማን ነው እግዚአብሔርን በትዕግስት ጠብቆ ያፈረ? እግዚአብሔርን የጠበቁ ሁሉ ተባርከዋል። እግዚአብሔርን የጠበቁ ሁሉ የጎደለባቸው ተሞልቶላቸዋል፣ እንባቸው ታብሶላቸዋል፣ እንቆቅልሻቸው ተፈቶላቸዋል። በሕይወታቸው ተራራ የሆነባቸው ነገር ደልዳላ ሜዳ ሆኖላቸዋል። ባህር እየተከፈለ ተሻግረዋል። ጤና ያጡ ጤና አግኝተዋል። ሰላም ያጡ ሰላም አግኝተዋል። ፍቅር ያጡ ፍቅር አግኝተዋል። ልጅ ያጡ ልጅ አግኝተዋል። እንጀራ ያጡ እንጀራ አግኝተዋል። እግዚአብሔርን በትዕግስት ጠብቆ ያፈረ የጎደለበት ማንም ሰው የለም። ስለዚህ ጠብቁት። ዘካርያስና ኤልሳቤጥ ቢያስተምሩን እግዚአብሔርን በትዕግስት መጠበቅ ነው። በትዕግስት መጠበቅ ይመጣል። እግዚአብሔር መምጣቱ አይቀርም። በትዕግስት ለሚጠባበቁ ሰዎች ይመጣል። ያ በአንድ ሌሊት ጤናውን፣ ሀብት ንብረቱን፣ ልጆቹን ያጣየው እግዚአብሔርን በትዕግስት ጠበቀው።
እግዚአብሔር መጣለት፣ ጤናውን መለሰለት፣ ሀብት ንብረቱን መለሰለት፣ ልጆቹን መለሰለት አይደለም፣ ታሪኩን ቀየረለት። ስለ ትዕግስት ስናነሳ ለይተን የማንተው ሰው በመታገሱ ምክንያት ታሪኩ ተቀየረ፣ ነገሩ ተገለበጠ፣ የጎደለበት ነገር ተሞላለት። ስለዚህ በምንም አይነት ሁኔታ ውስጥ ብትሆኑ ትዕግስተኞች ሁኑ። አንድ ቃል ተናግሬ ትምህርቴን ጠቀልላለሁ። ዳዊት እግዚአብሔር ለሚታገሱት ቸር ነው ብሎ ዘምሯል። መዝሙር 144 ቁጥር 9 ላይ እስኪ አብረን እንበለው። እግዚአብሔር በሉ እስኪ እግዚአብሔር ድገሙት። እግዚአብሔር ለሚታገሱት ቸር ነው። ለማ ለሚታገሱት ምንድነው? ቸር ነው። የእግዚአብሔርን ቸርነት ማግኘት፣ የእግዚአብሔርን ቸርነት መቀበል፣ የእግዚአብሔር ቸርነት እንዲደረግላችሁ ከፈለጋችሁ ታገሱ። ሁሉም ያልፋል። ማን ያሳልፈዋል? ከኛ የሚጠበቀው ድርሻችንን እየተወጣን ወደ መቅደስ እየመጣን ወደ ቤተክርስቲያን እየመጣን እንደዚህ አይነት ጉባኤ ሲዘጋጅ ጉባኤውን እየተካፈልን ጸሎታችንን እየጸለይን አስራት በኩራታችንን እያወጣን ቅዳሴያችንን እያስቀደስን ከምስጢራቱ ተካፋዮች እየሆንን በትዕግስት ሆኖ ማንን መጠበቅ ነው? እግዚአብሔር መጠበቅ። ዘካርያስና ኤልሳቤጥ በመጨረሻ የሚያስተምሩን መታገስ ነው። እንድንታገስ አምላካችን እግዚአብሔር ሁላችንን ይርዳል። አሜን። ጌታ በተመለከተበት ወራት እንዲህ አደረገልኝ። ኤልሳቤጥና ዘካርያስን የተመለከተ ጌታ ሁላችንንም ይመልከተን። አሜን። ወገልሻችንን ይፍታልን፣ ልባችንን ያብስልን፣ ታሪካችንን ይቀይርልን። የልባችንን መሻት አምላከ ቅዱስ ዮሐንስ ለሁላችንም ይፈጽምልን። ይበቃናል። የብፁዕ አባታችን የአቡነ ሳይሮስ በረከት ከሁላችን ጋር ይሆን። ለዚህ ጉባኤ መሰራት ትልቁ ፊት አውራሪው ብፁዕ አባታችን ናቸው። እንግዲህ እስካሁን ድረስ ምናልባት በተደራራቢ ስራ ምክንያት በመካከላችን አልተገኙም። ግን መንፈሳቸው ከኛ ጋር ነው። ባሉበት ቦታ ይባርኩናል። ቡራኪያቸው ከሁላችን ጋር ይሁን። 38ኛ ዓመት ደርሰናል። ወጣትነት ለቤተ ክርስቲያን 3940 እየተባለ አገልግሎቱ እንዲሰፋ ወንጌል ያልደረሰበት ቦታ ሁሉ እንዲደርስ ማን ይርዳን? ማን ያግዘን? አምላካችን እግዚአብሔር የሁላችንን መጨረሻ ያሳምር። ከፍ አድርጋችሁ እግዚአብሔር ናበት መከረን። የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የከበረ የተመሰገነ ይሁን። አሜን። ሲያመስግኑት ያስተማረን የመጽናናንን የአባቶቻችን